a rock. I'll do. ህይወት እንደ ጊዜ ወቅት እንደሚፈራረቅልን በጋ ክረምት ጸደይ እና በልግኛ እንደምንለው ማለት ነው። እንግዲህ አንዳንድ ሰው በዚህ ወቅት ይሆናል ማለት ነው። በህይወቱ ላይ ያለው ውጣ ውረድ፣ መድከም፣ መዛል፣ ማጣት፣ መታመም፣ ሰላም ማጣት፣ ፍቅር ማጣት፣ ገንዘብ ማጣት፣ ጤና ማጣት፣ እነዚህን ሁሉ በዚህ ወቅት እኔ መሰልኩት። በዚህ ወቅት መሰልኩት which is ወቅቱ ይቀየራል ማለት ነው አይደል? እግዚአብሔር ይመስገን ወቅትን የሚቀየር አምላክ ስሙ የተመሰገነ ይሁን። በማንኛውም የህይወት ውጣ ውረድ ውስጥ ብንሆንም ግን እግዚአብሔር አምላክ ይህንን ወቅት ወደዚህኛው ወቅት እንደሚቀይረው ማመን አለባችሁ። ይሄ ቴምፖራሪ መሆኑ ጊዜያዊ ችግራችን ጊዜያዊ ችግር መሆኑን ተመልከቱ። ቅጠሉ ምንም የለውም ማለት ነው። እንግዲህ ከቤቴ ፊት ለፊት ያለ ዛፍ ነው ማሳያችሁ እና በተመሳሳይ ይሄው ራሱ ዛፍ ወቅቱ ሲቀየር ምን አይነት ዛፍ እንደሚሆን አሳያችኋለሁ። ልብ ብላችሁ ተመልከቱ እና ደሞመንት ራሳችሁን ብሌም በማድረግ በመውቀስ ለምን እዚህ ቦታ ላይ ተገኘ ከማለት ኦኬ this is the time የመጎንበሻ ሰዓት የአንገትን ዝቅ ማድረጊያ ሰዓት በሚለው ያዙት። ወቅቱ ይቀየራል፣ ጊዜው ይቀየራል። ትረስት ይሄ ጊዜ ያልፋል፣ ይቀየራል አይደለም? ይመሻል እኮ ይነጋል። መምሸትን መጨለምን ልክ እንደ አሁን እንዳለንበት ጊዜ እንደደከምንበት እንደዛልንበት ጊዜ በማሰብ ማለት ነው። ደግሞ ጠዋት ይወጣል። ጠዋት ጊዜ ደግሞ የራሳችን የኛ ሰዓት የብርሃናችን ሰዓት መሆኑን በማሰብ እግዚአብሔር በምሳሌ ያስቀምጦልናልና ሁላችሁም ባላችሁበት እግዚአብሔርን በመጠበቅ እንድትጠብቁ ይህን ጊዜ እንድታሳልፉ እኔ ይህንን ለእናንተ ምክር እናገራለሁ ማለት ነው። ግን በተመሳሳይ ሰዓት ይህንን ወቅት ከበጋው ወቅት ጋር አሳያችኋለሁ። እስከዛው ሰላም ሁኑ። ባይ። ይውትማ የዛሬ ሳምንት ምናምን ግሪን ነበር። አሁን ይውት ይሄኛው ስቲል ፋይቲንግ ከወይዘሮ ጋር ማለት ነው። እንደዚህ ነው መሆን ያለብን። ስቲል ፋይት እስከ መጨረሻው ጠብታ ድረስ። ዋው ግን እንዴት እንደሚያምር ይሁት። ወይኔ ጌታዬ በእውነት በጣም ነው የሚያምሩ የእግዚአብሔር ስራ እና ማች አድርገናል ማለት ቆይ እንዴ ይሁት ግን አያምርም? ይችኛዋ በቃ እጅ ሰጥታለች። ከለር ይሄኛው ከለር ነው በቃ በጣም የወደድኩት ከለር ማለት ነው። ይሄኛው ከላዩ እንደ ያለ ነው፣ ከታች ግን ጸብ ላይ ነው። በቃ እጅ አልሰጠም። ሁላችንም ባያለንበት የሆነ አስተማሪ ነገር ነው እውነት። ወይዘሮ ግን ልበል በይበሉ